አንተ ይሄ ልጅ አብዷል እንዴ? ዛሬ ያበደችው ናርዲና ተረበስ ማሚቺ ልጅ ግን ምን አይነት አቃጣይ ናት? ምንድነው እያደረጉ ያሉት? አይ ልክ እየሰራ አይደል? ምንድነው ብቻ ና እንዴ ጠራነ? እኔ ብቻ እንርዳሽ ባልን እናግዝሽ ባልን ሌላ ችግር ሊፈጥር እሷን አትናገሯት። ስርዓት ናሂ እኔ እሷን መናገራችን ትዳርህን ችግር ውስጥ ይከታችሁ ነው። ትዳርህን ችግር ውስጥ የራሳችሁ ጉዳይ ትዳርህን ችግር ውስጥ እየከተትክ ነው። ትዳርህን ችግር ውስጥ እየከተትክ ነው። አይመለከትም። ትዳርህን እንዳልወረወረ ወደ ላይ ትዳርህን እየበተንካ እንዳትነካ ማንም እንዲነካታ እያያችሁ ማንም እዚህ ጋር እየተቀመጠ ነው። ምን ያመጣሉ ቤተሰቦች ምን ያህል እየከፋቸው እንደሆነ ሚዋ ምን እንዳይመጣ ነው። ሰላም ወደ ቤተሰቦቻችን እንዴት ዋላችሁ? እንዴት አመሻችሁ? በያላችሁበት ዓለም ዳርቻ ሰላም ክርስቶስ ይብዛላችሁ። እኛ በጣም ደህና ነን፣ እግዚአብሔር የተመሰገነ ይሁን። እናንተም በያላችሁበት ሰላም እንድትሆኑ ተስፋ እናደርጋለን። እንግዲህ ዛሬም በነ ውብዬ ዙሪያ መጥቻለሁ። ግን ናሂ ምን ነክቶት ነው? የእውነት ሰው ማመን ቀብሮ ነው የሚባል እንዲህ ነው። ጭራሽ ቢያዩኝ ምን ያመጣሉ ምን ሊያመጡ ነው ብሎ ይሳደባል እንዴ? ናሂ የእውነት በጣም የወረደ ሰው መሆኑን በዚህ አየሁትኝ። ምንም ለቪዲዮ ቢሆን እንኳን ለቪዲዮ አይደለም ለቪዲዮ እንዳልሆነ ያስታውቃል ማለት በቃ እኔ እንጃ። ምስቱ እዛ አልጋ ላይ ሆና ሆስፒታል መርፌ ላይ ሆና እሱ እንዲህ ቪዲዮ ይሰራል ማለት በጣም የሚደብር ነገር ነውና ጭራሽ እኛን ደግሞ ተሳደበ ማለት ነው። አይታችሁ ከሆነ ምን ያመጣሉ ተመልካቾች? ቢያዩኝ ምን ያመጣሉ ነው? ምን ያመጣሉ ይዩኛ እያለ ለልጅቷ ስከራከር ልቡን ገትሮ ስከራከር ዛሬ አድምጠናል ማለት ነው። ግን ምንድነው እኔ እንጃ ኢትዮጵያ ውስጥ እየተካሄደ ያለው ነገር ምንድነው ማለት? ወንዶች ምን ሆነዋል? ጭንቅላታቸው ምንድነው ኤክስፓየርድ ያደረገ ነገር አለ ከጭንቅላታቸው? ምናልባት ማሰቢያቸው ኤክስፓየርድ ካደረገ ብዬ ነውና እኔ እንጃ። እንደኔ እስኪ ዩቲዩብ ላይ ስትመለከቱ የወንዶችን ባህሪ አንዳንዶች አሉ እግዚአብሔር የባረካቸው። ከነዛ መሀል ናሂም አንድ ነበረ እኔ እንደማቀው እና በማቀው ልክ ናሂ መልካም ሰው ያኔ ስክሪን ላይ ነው የምናውቀው። በአካል መቼም ማናችንም አናውቃቸውም። ግን በአካል በስክሪን በምናየው ልክ መልካም ሰው አክባሪ፣ ምስቱን አክባሪ ሰው ነበረ እኔ በማቀው ልክ ማለት ነው። እብን እንኳን በዚህ በሆነ ጊዜ ላይ በጣም ተጣልተው ምናምን ነበረ እና እሷ ከቤት ሁላ ወጣ ነበረ እና የዛኔ እሱ ነው እንጂ የወጣ የዛኔ አሁን በስልክ ሁላ ደውሎ ስለምናት በቃ ምስቱን ቅርታ ለመጠየቅ የሚያደርገው ድርጊቶች ምናምን በጣም ጥሩ ባል የሚያስብል ነገር ነበረ። ዛሬ ላይ ደግሞ እንዲህ ሆኖ ለሌላ ሴት ተገትሮ መከራከር እኔ እንጃ ምን የምሉት ነው። ማሰባቸው ጠበዋል፣ ተሰርቆባቸዋል። የሆነ ከአእምሮ አካል አንዱ ከተሰረቀ አላቅም ወንዶች የሆነ ነገር ነክቷቸዋል ማለት ነው። እስኪ ውዶችዬ እኔ እንጃ ምን የምትሉ ነገር አለ? እስኪ የምትሉትን ነገር አስቀምጡልን። ማለት እኔ እንጃ ብዙ ነገሮችን እያየን ነው። አብሶ በሚዲያ ዙሪያ ብዙ ደስ የማይሉ ነገሮች አሉ፣ የታወቀ ነው። ግን እንዲህ ደግሞ ጥሩ ከነሱ ትምህርት የምንወስደው ባለትዳሮች እንዲህ ሲሆኑ ማየት ደግሞ ከዚህ በላይ የሚያስጠላ ነገር የለም። እና አብርሽ ምናምኖቹ እነሱን ተዋቸው። እነሱ ዝም ብሎ ልጅነት ነው እኔ እንጃ ልጅነትም አይደሉም ግን አዋቂ ናቸው እኮ እነሱ ዝም ብሎ ነገር ነው። ሲጀመር የእነሱ ትዳር በይልክ የሚመራ ነገር ነው። ትዳርም አይደለም የእነሱ የእንቆቅልሽ ትዳር ነው የሚመስለው። እና ትልቅ ትምህርት የወሰድኩበት የነ ናሂ የነ አዲስ በጣም ደስ የሚልና ክብር ያለው ትዳር የነሱ ነው። እና ከነዚህ ሰዎች ደግሞ ትምህርት የምንወስድባቸው ሰዎች እንዲህ ሆኖ ስናይ ምን ያህል እንደሚያም ግን ታውቃላችሁ? እኔ እንጃ አላውቅም። እኔ ያስጠላል፣ እኔ ያስጠልቶኛል ማለት ነው። በዚህ ልክ ሚዲያ ላይ መውረድ በጣም የሚያስጠላ ነው። እና ናሂ በጣም አስጠልቶብሃል፣ የምር በጣም አስጠልቶብሃል። በቃ ማለት ቢያንስ እንኳን በነዚህ በነ ኪራና ሱራት አናደ እንኳን ቢሆን ከነሱ ጋራ ነው በስነ ስርዓት ማውራት ያለብህ እንጂ ምስት እዛ አልጋ ላይ ሆና አንተ ከሌላ ሴት ጋር መሆን
ከሚስት ጋር ለመታረቅ አስበው ነው ወይስ ከእሷ ጋር ለመለያየት አስበው ነው? እስኪ አስበው አገናዝበው። እና በጣም የሚያስጠላ ነው ውዶቼ። ፈጣሪው ብዬ ከጎንሽ ይሁን፣ ድንግል ከአንቺ ጎን ትሁን። እኔ ሌላ ምንድሽ ነገር የለም። እና እስኪ እናንተ ውድ ቤተሰቦቻችን እዩትና ኮመንት ላይ ያስቀምጡልን። ማለት ብቻ ፕራንክ ነው ብላችሁ እንዳጽፉልኝ። ይሄ ፕራንክ ሊሆን አይችልም መቼም ማለት ነው። መቼም ፕራንክ ሊሆን አይችልም። እኔ አልጋ ላይ ሆኜ መርፌ ተሰክቶብኝ ባሌ ከሌላ ሴት ጋር ሆኖ ፕራንክ አደረገኝ ማለት ይሄ ዘበት ነው ማለት ሲጀመር ፕራንክ ብዬ ልቀበልም አልችለውም ማለት ነው። እና ለዛሬ ያመጣሁት ይህን ይመስላል። እስኪ እናንተም ሀሳብ አስተያየታችሁን አስቀምጡልን። ዩቱባችንን ላይክ፣ ሰብስክራይብ፣ ሼር አድርጉልን፣ እንዲሁም ኮመንት አስቀምጡልን እንላችኋለን። እንወዳችኋለን። በኔክስት ቪዲዮ እስከምንገናኝ ባይ ባይ። ሀገራችንን ፈጣሪ ሰላም ያድርግልን። እስኪ ባለትዳርን እየበጠበጠ ያለውንም መንፈስ እግዚአብሔር ክንዱን ይስበርልን። እንወዳችኋለን። ባይ ባይ።